እዚህ ጋር የምትመለከቷቸው አጣሪ ኮሚቴዎች አጣሩ ተብለው አርሲ ላይ የተደረገውን ኦርቶዶክሳዊን ጭፍጨፋ አጣሩ ተብለው የተላኩ አጣሪ ኮሚቴዎች ማለት ነው። አርሲ ላይ የተገደሉት ኦርቶዶክሳውያንን የገደለው ወይም የገደሏቸው ፋኖዎች ናቸው ብለው መረጃ ወጥተዋል። ፋኖ ነው ገዳዩ ብለው መግለጫ ወጥተዋል። እኛ ደደብ አይደለንም። እኛ ጊዜው ያልፋል ሰማይ ተደፍቶብናል አሁኑ ብለን ዝም ማለት እንጂ ደደቦች አይደለንም። የኢትዮጵያን ሕዝብ በዚህ ልክ ደደብ አድርጋችሁ የምታስቡ እናንተ መሀይሞች ማለት ነው። እናንተ መሀይሞች። ፋኖ ማለት ሃይማኖቴ ተደፈረ፣ ወገኖቼ ታረዱ፣ አማራ ነፃ ማውጣት ፈልጋለሁ ብሎ እንጂ የወጣው ኦርቶዶክሳውያን ለመጨፍጨፍ አይደለም። ፋኖ የሚታገለው አንገቱ ላይ መስቀል ወገቡ ላይ ዳዊት አስሮ ነው። አንገቴ ላይ ማተብ አንጠልጥዬ ፋኖን ሊያርደኝ አይችልም። ፋኖ በጭራሽ ኦርቶዶክሳውያን ሊገድል አይችልም። ይሄ እኛ ኦርቶዶክሳውያን ወይ ደግሞ እኛ ሰዎች የአማራ ህዝቦች ፋኖን እንድንጠላ የምታደርጉትን ሴራ ነቅተንባችኋል። በአማራ ክልል ስትሄዱ ከኦርቶዶክስ እምነት ውጭ ያሉት ፋኖ የኦርቶዶክስ ነፃ አውጭ ነው ይላል። እናንተ ደግሞ ፋኖ ኦርቶዶክስን ገደለ እያላችሁ ታወራላችሁ። ፋኖ አንገታቸው ላይ ማተብ ያንጠለጠሉትን ገደሉ እያላችሁ ታወራላችሁ። ምን አይነት አስቀያሚ ናችሁ! ቆይ ምን አይነት ቀፋፊ ናችሁ! ምን አይነት ውሸት ነው! እስኪ ስትዋሹ እንኳን ቢያንስ የማይነቃ የማያስታውቅ ይሄ በቃ የተደባበሰ ውሸት አውሩ። እኛ በደንብ ነው የምናውቀው። ይሄ የእናንተን ሴራ ከዚህ ጀርባ ያለውን ሴራ እናውቀዋለን። አገልጋይ እየተባላችሁ ቢቻላችሁ ትቃወማላችሁ ብለን የምንጠብቃችሁ፣ ባይቻላችሁ ደግሞ ዝም ትላላችሁ ብለን ስናስብ ጭራሽ ወጣችሁ አርሲ ላይ የመሞታቸው ግዴታ እንደሆነ፣ አርሲ ላይ መታረዳቸው አስፈላጊ እንደሆነ፣ አርሲ ላይ ወንድሞቻችን መቃጠላቸው እንደ እሳት መንደዳቸው የተገባ እንደሆነ ትናገራላችሁ ሚዲያ ላይ ወጣችሁ። እነ ዘማሪ ቴድሮስ አንተ በየቀኑ ላንቃ እስኪበጠስ ድረስ እያንቀረቀንክ የምታወጣውን የሚሰማልህ ካህን እየታረደ ምእመን እየታረደ አንተ ተረት አወራህ አይደል? አንተ ተዘባበትክብን። በወንድሞቻችን በባለማተቦች ላይ አንተ ተዘባበትክ፣ ተሳለክ። አንረሳላችሁም። ይሄን በደል በእኛ በህፃናት ላይ ይሄን መርዝ እየመረዛችሁ የምታልፉ አገልጋዮች አንረሳላችሁም። እግዚአብሔርን ይሄን ጊዜ አንረሳው። ጠብቁ ብቻ።